የታይም ሪሰርች ተከታታዮች አሁን በቀጥታ ክሎድ ኤአይ ጥቅሞች እንገባለን። ኮድ ይጽፋል፣ ሳምራይዝ ጽሁፎችን የሚያደርግልን መሳሪያ ነው። የተለያዩ ቋንቋዎችን ይጠቀማል። ለመተርጎምም በጣም አስቻይ ነው። ኢሜሎችን በማዘጋጀት የራሳችን ኢሜል ይልካል፣ ይቀበላል፣ ይጻጻፋል። በጣም ጠቃሚ ነው። መረጃዎችን ለመተንተን ያስገባነውን የተለያዩ ዴታዎች ይተነትናል። ተማሪዎች ትምህርታቸውን ስኬጁል በማድረግ የተለያዩ ለሰን ክሬት በማድረግ እንዲያጠኑ ያደርጋቸዋል። የተለያዩ ክሬት ኮንተንቶችን በማድረግ ጠቃሚ የሆነ መሳሪያ ነው። ችግሮችን ለመፍታት ያጋጠሙን ችግሮች እንዴት መፍታት እንደምንችል ምክረ ሀሳብ ይሰጠናል። የተለያዩ ጥናቶችን ፕሮምፕት በመስጠት ያካሂዳል፣ እቅዶች ያወጣል፣ ሪፖርቶችን ያዘጋጃል። አሁን ሪፖርት እንዴት ያዘጋጃል? በፓወርፖይንት እንከታተለው። ስለዚህ ክላውድ ኤአይ ሰርች እናደርጋለን። በቀጥታ ሳይን ኢን ብለን በመግባት የፈለግነውን ፒዲኤፍ 200 ገጽ ሊሆን ይችላል፣ በርካታ ገጾች ሊሆን ይችላል፣ ኢምፖርት እናደርጋለን፣ ዳውንሎድ እናደርጋለን። ምንድነው እንዲሰራለን የምንፈልገው? አሁን በቀጥታ ፔስት እናደርግና ፓወርፖይንት ሪፖርት እንዲያዘጋጅልን ነው የጠየኩት። አሁን በቀጥታ ምንድነው የፈለኩት? በተሰጠው ፒዲኤፍ መሰረት ለፕሬዘንቴሽን የሚሆን ከዚህ ውስጥ ዋና ዋና ነጥቦች የያዘ ኢንትሮዳክሽን፣ ሊትሬቸር ሪቪው፣ ሪሰርች ሜቶዶሎጂ እና ፋይንዲንግ ኤንድ ሪኮመንዴሽን ከዚህ ውስጥ ዋና ዋና ነጥቦች የያዘ እንዲያዘጋጅልን ነው። ስለዚህ ስላይዱ 6 ሊሆን ይችላል፣ እናንተ የፈለጋችሁት 10ም ሊሆን ይችላል፣ ሊያዘጋጅልን ይችላል። ስለዚህ ጊዜ ከሌለን ፒዲኤፉን በማስገባት ቴሲስ ሊሆን ይችላል፣ ዲዘርቴሽን ሊሆን ይችላል፣ ፔፐር ሊሆን ይችላል፣ ሊያዘጋጅልናል። ስለዚህ ቺን ክሊክ ስናደርጋት ፕሮሰስ እያደረገ ነው። ክላውድ ኤአይ አዲስ የመጣ ኤአይ ነው። ስለዚህ በአጭር ጊዜ ውስጥ ይህን የሚያምር ፓወርፖይንት ሰርቶ አዘጋጅቶልናል ማለት ነው። በሰጠነው ፕሮምፕት መሰረት አዘጋጅቶልናል ማለት ነው። ስለዚህ በምንሰጠው ፕሮምፕት መሰረት ነው የሚያዘጋጅልን። ስለዚህ ኤዲት የሚደረግ ነው፣ ኤዲቴብል ነው። ካልፈለግነው እነዚህ ወርዶችን በማስወጣት በሌላ መተካት ይቻላል። ስለዚህ በጣም ጠቃሚ የሆነ ጊዜን የሚቆጥብልን ሪፖርት ሊያዘጋጅልን የሚችል ኤአይ መሳሪያ ነው። ስለዚህ በርካታ ጠቃሚ የሆኑ ስኪሎች፣ የተለያዩ ጽሁፎችን፣ ዌብሳይቶችን የሚያዘጋጅ ነው። አሁን ግን ፓወርፖይንት ሪፖርት በአጭር ጊዜ ውስጥ እንዴት እንደሚያዘጋጅልን ነው የተከታተልነው። ስለዚህ በዚህ መሰረት በጣም ኤዲት ማድረግ የምንችል ነው። ሌሎቹ ኤዲት አያደርጉም። እንደነ ጀሚኒ፣ እንደነ ቻትጂፒቲ የመሳሰሉት የሚያዘጋጁት፣ እንደነ ገማ ኤአይ የመሳሰሉት የሚያዘጋጁት ለየት ባለ መንገድ የሚያዘጋጅልን ነው። ስለዚህ ሳብስክራይብ በማድረግ አትዘንጉ። እናመሰግናለን።